ዝም በይ አሁን እሺ። መጀመሪያ ሕክምና ማግኘት አለብሽ። የት ያለ ለምን ፈጣሪ ይሁላ ፈተና ለምን በኔ ላይ ለምን ቀረች ከህዋው ላይ ከተረፍ ድንበሯ ምን የሆነ ፀሐይ ማፈሯ። ማኪ ምን ሆነሽብኝ ነው? ስሜትሽ ጥሩ አይደለም። አይ ደህና ነኝ። የኔ ፍቅር ሀዘን ባንቺ ያምር። ሁልጊዜ ስትስቂ ስትጫወች ነው የሚያምርብሽ። ወዶ የሚከፋ ፈልጎ የሚያዝናል ብለህ ነው ማኪ? ናፍቆት ነው እንደዚህ የሚያስከው። የኔ ፍቅር እኔ ላንተ የምገባ ሴት አይደለም፣ ግን እኔ ራስ ወዳጅ ነኝ። እንደዚህ አትበይ ማኪ። ይልቁንስ ለሰርጋችን ተዘጋጅ። ብችልና ቆሜ ብድርም ደስ ባለኝ ነበር። ይኸውልሽ የኔ ናት፣ ዛሬ ደግሞ የምታወሪው ነገር እንዳለ ልክ አይደለም። ስጦታዬ ነሽ። ያላንቺ ያሳለፍኳቸውን ጊዜያቶች አምርሬ ነው የረገምኳቸው። እኔ ደግሞ ካለኔ የምታሳልፏቸውን ጊዜያቶች ሳስብ በጣም ያስፈራል። ማለት አጠገቤ አይደለሽም። ለነገሩ አጠገቤ ሆነሽ ትናፍቂኛለሽ። እኔ እኮ ካንተ መለየት አልፈልግም። ካንተ ጋር አግብቼ ወልጄ መኖር ነበር የምፈልገው። ታዲያ ይሄን እንዳናረግ ምንድነው የሚያግደን? እኔ እንጃ፣ ፍርሃት እያለ የኔ እናት እኔ ያለሁልሽ፣ ምንም አይፈጠር። አንዴ ፊቴን ታጥቤ መጣሁ። እናቴ ምን ሆነሽብኝ? ምን ነካብኝ? ምንድን ነው የሆንሽብኝ? ጊዜው ደርሷል። በቃ ስቃይ ለበቃ ምንድነው የምትለው? አሬ ሰው ያለ ዝም በይ አሁን እሺ። መጀመሪያ ሕክምና ማግኘት አለብሽ። የት ያለ ቆይ ተረጋጊ። ምንድነው የምትይው?